ለመሆኑ መጨረሻ ጊዜ ለራስህ የገባውን ቃል የጠበቅከው መቼ ነው? ነገ ጀምራለሁ ያልከው ያ ትልቅ ነገር ዛሬ የት ደረሰ? ህልምህ አሁን ካንተ ጋር እየኖረ ነው ወይስ በምክንያቶችህ መቃብር ውስጥ ተቀብሯል? ዛሬ ስለ መነሳሳት ወይም ሞቲቬሽን አንነጋገርም። ለምን መሰለ? መነሳሳት ስሜት ነው። ዛሬ አለ፣ ነገ የለም፣ ይመጣል፣ ይሄዳል። ዛሬ የምንነጋገረው ስለ መጽናት፣ ስለ ሙሉ ትኩረትና ስለ ቁርጥ ቀን ውሳኔ ነው። ዓለምን ዘግተህ ትኩረትን ሰብስበህ ውጤት እስኪመጣ ድረስ ስለማትነቃነቅበት የቆራጥነት ውሳኔ። ይህ ቪዲዮ ሲያልቅ ሁለት ምርጫ ይኖረዋል። እንደተለመደው ሌላ ቪዲዮ ማየት ወይም ደግሞ አሁኑኑ ሁሉን ነገር ትተህ ወደ ስራ መግባት። ምርጫው ያንተ ነው። ግን ከመወሰን በፊት አንድ እውነተኛና አስተማሪ ታሪክ ላካፍልህ። ይህ ታሪክ ካለበት ዝገት ወጥተህ ራስን እንዴት ማደስ እንዳለብህ በምስል ከሳች መንገድ ያሳያል። ታሪኩ የንስር ዳግም ልደት ታሪክ ነው። ንስር ከአዕዋፍ ሁሉ ረጅም ዕድሜ የመኖር አቅም አለው። እስከ 70 ዓመት ሊኖር ይችላል። ነገር ግን እዚህ ዕድሜ ላይ ለመድረስ በሕይወቱ አጋማሽ 40 ዓመት ሲሞላው እጅግ ከባድና አስቸጋሪ ውሳኔ መወሰን ይኖርበታል። ንስሩ 40 ዓመት ሲሞላው ሰውነቱ ማርጀት ይጀምራል። አንደኛ፣ ረጅምና ተለዋዋጭ የነበሩ ጥፍሮቹ ይጎብጣሉ። ምግቡን አድኖ ለመያዝ አቅም ያጣሉ። ሁለተኛ፣ ስለታም የነበረው መንቁሩ ዝሎ ወደ ደረቱ ይጎብጣል። ሶስተኛ፣ ላባዎቹ ስለሚከብዱና ስለሚዝሉ ከደረቱ ጋር ይጣበቃሉ። እንደ ቀድሞው በከፍታ ላይ ለመብረር ይቸገራል። በዚህ ጊዜ ንስሩ ሁለት ምርጫዎች ብቻ ነው ያሉት፣ መሞት ወይም በአሰቃቂው የለውጥ ሂደት ውስጥ ማለፍ። ንስሩ መኖርን ከመረጠ ለ150 ቀናት ወይም ለ5 ወራት የሚቆይ የለውጥ ሂደት ውስጥ ያልፋል። ይህ ሂደት የሚከናወነው በቁርጥ ቀን ውሳኔና በመጽናት ነው። ሂደቱ እንዲህ ነው። ንስሩ ወደ ረጅም ተራራ ጫፍ ይወጣና እዚያ ካለው አለት ጋር ብቻውን ተነጥሎ ይቆያል። መጀመሪያ መንቁሩን ከአለቱ ጋር ደጋግሞ በመምታት ይነቅለዋል። ከዚያም አዲሱ መንቁር እስኪበቅል ድረስ በረሃብና በስቃይ ይታገሳል። ቀጥሎም አዲሱ መንቁሩ ከበቀለ በኋላ ንስሩ በራሱ መንቁር የደከሙትንና የጎበጡትን ጥፍሮቹን አንድ በአንድ ይነቅላቸዋል። አዲሶቹ ጥፍሮች ሲበቅሉ ደግሞ የከበዱትንና ያረጁትን ላባዎቹን በሙሉ መንቀል ይጀምራል። ከ5 ወራት ከፍተኛ ስቃይ፣ ትዕግስትና ብቸኝነት በኋላ ንስሩ ዳግም ይወለዳል። አዲስ መንቁር፣ አዲስ ጥፍርና ቀላል የሆኑ አዳዲስ ላባዎች ይኖሩታል። በዚህ ምክንያት ለተጨማሪ 30 ዓመታት በኃይልና በግርማ ሞገስ ወደ ሰማይ ይከንፋል። ጥያቄው፣ አንተስ አሮጌ ማንነትህን ነቅለህ ለመጣልና አዲሱን ለመቀበል ያንን የተራራ ላይ ስቃይ ለመቀበል ፈቃደኛ ነህ? ሁሉ ነገር የሚጀምረው በቃኝ ስትል ነው። በድህነት መኖር በቃኝ፣ የሰው እጅ መጠበቅ በቃኝ። ይህ ውሳኔ ለለውጥ ነዳጅ ይሆናል። አሁን መወሰን ያለበት ጊዜ ደርሷል። ትኩረት የሚሰርቁ ነገሮች፣ ምክንያትና ጥርጣሬዎች ሁሉ ሊጠፉ የሚገባቸው ጊዜ፣ በቃኝ የምትልበት ጊዜ፣ ያ ጊዜ አሁን ነው። አሁን ወስንና ወደ ተግባር ግባ። ምን እንደምትሰራ ስታወራ በጣም ብዙ ጊዜ አሳልፈሃል። ትክክለኛውን አመቺ ጊዜ ስጠብቅ በጣም ዘግይተሃል። ያለምንም ተግባራዊ እንቅስቃሴ እቅድ ስታወጣና ግብ ስታስቀምጥ ከርመሃል። ስለ እሱ ካሰብክ ዓመታት አልፈዋል። ለመሆኑ መቼ ነው ወደ ስራ የምትገባው? ምክንያቱም እውነቱ ይሄ ነው። ህልምህን እውን እስክታደርገው ድረስ ማንም ስለ ህልምህ ደንታ የለውም። ስኬትን ማንም መጥቶ በእጅ አይሰጥም። ማንም ጠዋት 11 ሰዓት ቀስቅሶ ጠንክረህ ስራ አይልህም፣ ወይም እንዳታቆም አይገፋፋም። ያ ያንተ ድርሻ ነው። ለወደፊትህ ሙሉ ኃላፊነት የወሰድክ ቀን ነገሮች መለወጥ ይጀምራሉ። አብዛኛው ሰው የሚወድቀው እዚህ ጋር ነው። ያለ መስዋዕትነት ሽልማት ይፈልጋሉ። ያለ ትግል ስኬትን ይመኛሉ። ውጤት ይፈልጋሉ። ነገር ግን ዋጋውን ለመክፈል ፈቃደኛ አይደሉም። አንተ ግን ከነሱ ትለያለህ። ስለዚህ ለመሞከር ብቻ ሳይሆን በመጽናትና በቁርጥ ቀን ውሳኔ ህልምህን እውን ለማድረግ ወስን። ነገ ጀምራለሁ ብለህ ለራስህ ስንት ጊዜ ዋሽተሃል? መነሳሳት ወይም ሞቲቬሽን እስኪመጣ ስንት ጊዜ ጠብቀሃል? እድሎች ወይም አጋጣሚዎች ስትጠብቅ ነበር። አጋጣሚው ይኸው ነው። ምክንያቱም ይህን ቪዲዮ ማየት ብቻ ለመለወጥ የጋለ ፍላጎት እንዳለ ያስታውቃል። አሁኑኑ ሌላ መጽሐፍ፣ ሌላ ፖድካስት ወይም ሌላ የሚያነቃቃ ቪዲዮ አያስፈልግም። አንተ የሚያስፈልግህ
መጀመር ነው። ሁኔታዎችን መውቀስ አቁም። ጊዜ የለኝም ማለት አቁም። ገንዘብ የለኝም፣ ዘመድ የለኝም፣ ወይም ትክክለኛ እድል አላገኘውም ማለት አቁም። እነዚህ ሁሉ ምክንያቶች ናቸው። የምክንያት ብዛት የውድቀትህ ልክ ነው። ዓለም አንተን ወደኋላ ስለያዘ ነገር ግድ የላትም። ዓለም የምታውቀው ውጤትን ብቻ ነው። ሁሉም ሰው ችግር አለው። ሁሉም ሰው ሊወድቅባቸው የሚችሉ ምክንያቶች አሉት። ነገር ግን አሸናፊዎች ጥሰው ያልፋሉ። አሸናፊዎች ሁኔታዎች የወደፊት ህይወታቸውን እንዲወስኑ አይፈቅዱም። የራሳቸውን የወደፊት ህይወት እራሳቸው ይፈጥራሉ። ታዲያ ምን አቆመ? ፍርሃት፣ ስንፍና ወይስ ራስን መጠራጠር? ምንም ይሁን ምን ከአንተ አይበልጥም። አንተ ከምክንያቶችህ ትበልጣለህ። በጽናትና በቁርጠኝነት ወስን። ቀላል መንገድ የለም፣ አቋራጭ መንገድ የለም። የተለየና አስደናቂ ነገር ከፈለግ አስደናቂ ጥረት ማድረግ አለብህ። ሰዎች ስኬትን እፈልጋለሁ ይላሉ፣ ግን በእርግጥ ይፈልጉታል? ምክንያቱም አንድ ነገር መመኘትና ለዚያ ነገር ለመስራት ፈቃደኛ መሆን ሁለቱ የተለያዩ ነገሮች ናቸው። ሰውነቴ እንዲስተካከል እፈልጋለሁ ትላለህ፣ ግን በየቀኑ ጂም ሄደህ ሰበቦችን አሸንፈህ ትሰራለህ። ስኬታማ መሆን እፈልጋለሁ ትላለህ፣ ግን ሌሎች ቴሌቪዥን ሲያዩ አንተ አምሽተህ ትሰራለህ። የተሻለ ህይወት እፈልጋለሁ ትላለህ። ለስኬት ለመሰቃየት በእውነት ፈቃደኛ ነህ? ስኬት በስጦታ የሚገኝ ሳይሆን የሚሰራበት ነው። ስኬትን ማግኘት የሚቻለው በጠንካራ ስራ፣ በዲሲፕሊን እና በመስዋዕትነት ብቻ ነው። ለተመኘው ነገር ሳይሆን ለሰራህበት ነገር ነው ውጤት የምታገኘው። መነሳሳት ወይም ሞቲቬሽን አስተማማኝ አይደለም፣ ብልጭ ብሎ ይጠፋል። አንዳንድ ቀን ተነቃቅተህ ትነሳሳለህ፣ ሌላ ቀን ደግሞ ስሜቱ አይኖርም። በእንደዚህ አይነት ቀናት ነው ዲሲፕሊን ስራውን የሚረከበው። ዲሲፕሊን ማለት ስሜቱ ባይኖርም እንኳን መደረግ ያለበትን ነገር ማድረግ ማለት ነው። ደክሞውም ቢሆን ማልዶ መነሳት ማለት ነው። ባይመችህም እንኳን ሄደህ መስራት ማለት ነው። ምንም አይነት ስሜት ቢሰማም በየቀኑ መገኘት ማለት ነው። አሸናፊዎች ስራ ለመጀመር ጥሩ ስሜት እስኪሰማቸው አይጠብቁም። በማንኛውም ጊዜ ስራ ይጀምራሉ። ከዚያም ውጤት እያመጡ መሆኑን ሲያዩ ጥሩ ስሜት ይሰማቸዋል። አብዛኛው ሰው እዚህ ጋር ነው ተስፋ የሚቆርጠው። ነገሮች ውጤት ማጣት ሲጀምሩ ወደኋላ ያፈገፍጋሉ። በጥንካሬ ይጀምራሉ፣ ነገር ግን ያ ያነቃቃቸው ስሜት ሲጠፋ አብረው ይጠፋሉ። አንተ ግን እንደ ብዙሃኑ አይደለም፣ ጽኑ ነህ። አብዛኞቹ ሰዎች ምቾት ይፈልጋሉ፣ ተኝቶ ማርፈድ ይፈልጋሉ፣ እረፍት መውሰድና ዘና ማለት ይመርጣሉ። ለዚህ ነው ፈቀቅ የሚያሉት። ምክንያቱም ስኬት አንተ ምን ያህል ተመክቶሃል የሚለው ግድ አይሰጣትም። ታላቅ መሆን ከፈለግ በፈተና ውስጥ ለማለፍ ፈቃደኛ መሆን አለብህ። ትኩረት የሚሰርቁ ነገሮችን መተው አለብህ። ጊዜን ማባከን መተው አለብህ። በጊዜያዊ ደስታ ፋንታ ዲሲፕሊንን፣ በምቾት ፋንታ ቁርጠኝነትን፣ በነገ እሰራለሁ ፋንታ ደግሞ ዛሬ ውጤት ማምጣትን መምረጥ አለብህ። የወደፊት ማንነትህ ምክንያት መደርደርህን እንድታቆም እየጠበቀ ነው። የወደፊት ማንነትህ አሁን እየተመለከተ ነው። እርምጃ ትወስዳለህ ወይስ በነበርክበት ትቀጥላለህ ብሎ እየታዘበ ነው። ወደኋላ ህይወትህን መለስ ብለህ ስታይ በሰራው ነገር ትኮራለህ ወይስ ባመለጡ እድሎች ትቆጫለህ? ምርጫው ያንተ ነው፣ ወስን። ይህ ከሌላ ሰው ጋር መወዳደር አይደለም። ይህ ያንተኑ ምርጥ ማንነት ማምጣት ነው። በየቀኑ ጠዋት መስታወት ውስጥ እያየህ ራስን መጠየቅ ነው። የሚችለውን ሁሉ እያደረግኩ ነው ብለህ ራስን ጠይቀው። አብዛኛው ሰው የማይለወጠው ከራሱ የበለጠ ነገር ስለማይጠብቅ ነው። ምቾት ይወዳል። ምቾት ደግሞ የእድገት ጠላት ነው። በየቀኑ የተሻለ ሰው ለመሆን እድል አለ። ከድሮ ማንነትህ በላይ ለመስራት እድል አለ። ከምታስበው በላይ አቅም እንዳለ ለራስህ ለማረጋገጥ እድል አለ። ጉዳዩ ተሰጥኦ ወይም ታለንት ሳይሆን የስራ ጉዳይ ነው፣ የጥረት ጉዳይ ነው። አንዳንድ ሰዎች የሚያስፈልገው ብቃት የለኝም ይላሉ። ግን ምን ታውቃለህ? አለ። ብቻ ራስን መጠራጠር አቁምና በተግባር ማሳየት ጀምር። ጊዜው እያለቀ ነው። የምታባክናት እያንዳንዷን ሰከንድ ዳግም አታገኛትም። ለመሆኑ ለውጥን ምን ያህል ትፈልገዋለህ? መስዋዕትነት ለመክፈል ፈቃደኛ ነህ? በትግሉ ውስጥ ለማለፍ ፈቃደኛ ነህ? ማንም በማይ ሰዓት ጠንክረህ ለመስራት ፈቃደኛ ነህ? ምክንያቱም የሚያስፈልገው ይሄ ነው። ህይወትህን ለመለወጥ በአንድ ውሳኔ ብቻ ነው የምትለየው። ለመቁረጥ አንድ ውሳኔ፣ እርምጃ ለመውሰድ አንድ ውሳኔ፣ መጠበቅ አቁመህ መንቀሳቀስ ለመጀመር አንድ ውሳኔ። ሌላ ቀን አታባክን፣ ሌላ እድል አታባክን። ትክክለኛውን ጊዜ አትጠብቅ፣ ምክንያቱም በጭራሽ አይመጣም። ጊዜው አሁን ነው።
ወስን። ይህ ህይወት ያንተ ነው። የወደፊት ህይወት በእጅህ ነው። ማንም ሊያድንህ አይመጣም። ማንም ለአንተ ብሎ ስራህን አይሰራልህም። ህይወትህን መለወጥ ከፈለክ ተነስተህ እውን የምታደርገው አንተው ራስህ መሆን አለብህ። ከእንግዲህ መጠበቅ ይብቃ። ምክንያት መደርደር ይብቃ። ትኩረት ከሚሰርቁ ነገሮች ራቅ። ቁረጥ። ዓላማ ላይ ትኩረት አድርግ። ሰንሰለትህን በጥስ። እርምጃ ውሰድ። በህይወትህ ውስጥ ለማሸነፍ በመጀመሪያ በአእምሮ ውስጥ ማሸነፍ አለብህ። ሁሉም ነገር የሚጀምረው ከዚያ ነው። አእምሮ ወይ ታላቅ መሳሪያ ወይም ትልቁ ድክመት ነው። አእምሮ ደካማ ከሆነ ሁሉም ነገር ይፈራርሳል። አእምሮ ጠንካራ ከሆነ ግን ምንም ነገር አይሰብረም። በህይወት ውስጥ የምታደርገው ትልቁ ውጊያ ከራስ ጋር የምታደርገው ውጊያ ነው። ያ ጥርጣሬ፣ ያ ፍርሃት፣ ነገሮች ሲከብዱ ቀስ በል፣ ቶ አቁም የሚልህ ያንን ድምፅ ዝም ማሰኘት አለብህ። ለራስህ እንዲህ በለው፣ እኔ ለዚህ የተፈጠርኩ ነኝ፣ አልሰበርም፣ ምንም ቢፈጠር መቀጠሌን አላቁም በለው። ምክንያቱም አብዛኛዎቹ ሰዎች ገና ሳይጀመር ይሰበራሉ። አንድም ጡጫ ሳይሰነዝሩ ከውጊያ ራሳቸውን ያወጣሉ። ነገሩ በጣም ከባድ እንደሆነና ብቃት እንደሌላቸው ራሳቸውን ያሳምናሉ። አንተ ግን እንደነሱ አይደለም። አንተ የተሰራኸው ከሌላ ነገር ነው። እስከዚህ ድረስ መጥተሃል። ህይወት የሰነዘረችብን ችግር ሁሉ ተቋቁመህ አልፈሃል። ታዲያ አሁን ለምን ታቆማለህ? ውድቀት እንደማያዋጣ በወሰንክበት ቅስፈት ሁሉም ነገር ይለወጣል። ራስህን መጠራጠር ታቆማለህ። ማንገራገር ታቆማለህ። ምክንያት መደርደር ታቆማለህ። ዲሲፕሊን በመሆን ፈተናዎችን በቆራጥነት ለመጋፈጥ ትወስናለህ። ሰዎች ህመምን ይፈራሉ፣ ከሱ ይሸሻሉ። በማንኛውም ዋጋ ህመምን ለማስወገድ ይሞክራሉ። ያልተረዱት ነገር ግን ህመም የእድገት ዋጋ መሆኑን ነው። ምቾት የሚያሳጣህን ነገር አልፈህ በሄድክ ቁጥር ታድጋለህ። ትግሉን በታገስ ቁጥር ትጠነክራለህ። ሰውነትህ አቁም ብሎ ሲጮህ፣ አንተ ግን አንድ እርምጃ ወደፊት በሄድክ ቁጥር ማንም ሊያስቆምህ የማይችል ወይም አንስቶፔብል ትሆናለህ። በህይወት ውስጥ ሁለት ምርጫዎች አሉ። ለተሻለ የወደፊት ህይወት አሁን መስዋዕትነት መክፈል ወይም በኋላ በቁጭት መሰቃየት። ቁጭት በህይወት ውስጥ የምትሸከሙ ትልቁና ከባዱ ሸክም ነው። ሁልጊዜም ጥላ ሆኖ ይከተልሃል። በየቀኑ በውስጥ እየተሰማህ ሰላም ይነሳሃል። እድሉ ነበረ ግን አልተጠቀምክበትም እያለ ያስታውሳል። ከዓመታት በኋላ ወደኋላ መለስ ብለህ ስታይ የምችለውን ሁሉ አድርጌያለሁ ማለት ትመርጣለህ ወይስ በቁጭት ተከበህ ምን ሊሆን ይችል ነበር እያልክ መጨነቅ? ዛሬውን ወስን። ህመሙን ችለህ እለፈው። ፈተናውን ውደደው። ምክንያቱም የመንገዱ ባህሪ ነውና። እውነቱን እንነጋገር። ለማንም ሰው ያንተ ምክንያት ግድ አይሰጠውም። ማንም ሊታደግህ አይመጣም። ስራ አጣህ፣ ይበልጥ ጠንክረህ ፈልግ። ገንዘብ ከሰርክ፣ ይበልጥ ጠንክረህ ስራ። ወደክ፣ አቧራህን አራግፈህ ተነስ። ህይወት ፍትሃዊ አይደለችም፣ በጭራሽም አትሆኑም። ይህ ግን መሸነፍ አትችልም ማለት አይደለም። ይልቁንም ይበልጥ መታገል አለብህ ማለት እንጂ። ሰዎች የሚያከብሩት ውጤትን እንጂ ምክንያትን አይደለም። አስቸጋሪ ልጅነት ጊዜ ማሳለፍ ለዓለም ግድ አይሰጣትም። እድል ማጣትህ ወይም ዛሬ ለመስራት ስሜቱ የለኝም ማለት ለማንም ግድ አይሰጠውም። ብቸኛው ዋጋ ያለው ነገር የምታደርገው ተግባር ነው። አንድ ነገር ከፈለክ ሄደህ መውሰድ አለብህ። ማንም በእጅ አይሰጥም። ማንም አይራራልህም። ደግሞ እንዲራራልህ አትፈልግ። ምክንያቱም የሚያስፈልግህ ነገር ሁሉ ቀድሞውኑ በአንተ ውስጥ አለ። ብቃቱ አለ፣ ጥንካሬው አለ፣ ልቡም አለ። አሁን በተግባር አሳይ። መጠበቅ ይብቃ። አታመንታ። ህልምን ለማሳደድ ከማንም ሰው ፈቃድ አትጠብቅ። ሰዓቱ እየሄደ ነው። ከፊት ያለው እድል ለዘላለም አይጠብቅም። ብትዘጋጅም ባትዘጋጅም ዓለም መጓዟን አታቆም። አንተ እርምጃ ካልወሰድክ ሌላ ሰው ይወስደዋል። ዛሬ ያለህበትን ህይወት ተመልከት። ካልተመቸህ ለውጠው። መድረስ ከምትፈልገው ቦታ ካልደረስክ አንድ ነገር አድርግ። ሌላ ሁለተኛ የህይወት እድል አይሰጥም። ሪዋይንድ የምታደርግበት ቁልፍ የለም። በራስህ የምትኮራበት ህይወት ለመኖር ያለ አንድ ድል ብቻ ነው። ታዲያ ለምን ታባክነዋለህ? ለምን ባለበት ትቆማለህ? ለምን ነገ እያልክ ታስተላልፋለህ? ያ ጊዜ አሁን ነው። ሳያልፍህ ተጠቀመበት። አንዳንዶች ዓለም የሆነ ነገር ሊሰጣቸው ቁጭ ብሎ ይጠብቃሉ። ስኬት ስለተመኙት ብቻ የሚገባቸው ይመስላቸዋል። ህይወት ቀላል መሆን ያለባት ይመስላቸዋል። አንድ ነገር ግልጽ ይሆንልህ። ስራ ቦታ ስለተገኘ ብቻ ስኬት ይገባሃል ማለት አይደለም።
ጥሩ ሰው ስለሆንክ ብቻ ደስታ ይገባል ማለት አይደለም። የምታገኘው የታገልክበትን ነገር ብቻ ነው። የምታገኘው የተሰራህበትን ነገር ብቻ ነው። ስለዚህ የበለጠ ከፈለክ የበለጠ ስራና የበለጠ አግኝ። ስለሌለህ ነገር ማማረር አቁምና ለምትፈልገው ነገር መስራት ጀምር። ከአንተ ውጪ ማንም ሊያስቆምህ አይችልም። በመጽናትና በቆራጥ ውሳኔ ህልምህን እውን አድርግ። ስኬት ማለት በአንድ ጀንበር የሚመጣ ትልቅ ለውጥ አይደለም። ይልቁንም በየቀኑ ትክክለኛውን ነገር ማድረግ ነው። ማልዶ መነሳት፣ ጅም መሄድ፣ ግቦችን መከተልና ማንም በማያይ ሰዓት ራስን አስገድደህ ወጥረህ መስራት ነው። እነዚህ ትናንሽ ድሎች ተደማምረው ትልቅ አቅም ይፈጥራሉ። ማንም ሊያስቆምህ የማይችል ወይም አንስቶፕብል ያደርገዋል። ስለዚህ ህይወትህን የሚቀይር ትልቅ ተአምራት ጠብቅ። ከዛሬ ጀምር። የግድ ፍጹም ወይም ፐርፌክት መሆን የለበትም፣ ብቻ መጀመር አለበት። ምክንያቱም በቆየ ቁጥር ነገሩ ይበልጥ እየከበደ ይሄዳል። በቆራጥ ውሳኔና በመጽናት ህልምህን እውን አድርግ። የግድ ከሁሉም ብልህ መሆን የለብህም። የግድ ከሁሉም ጎበዝ መሆን የለብህም። ምርጥ ዘመድ ወይም ጥሩ ትውውቅ ሊኖርህ አይገባም። ብቻ ጽኑ መሆን አለብህ። በህይወት የሚያሸንፉ ሰዎች በየቀኑ የሚገኙት ናቸው። ነገሮች ሲከብዱ የማይተዉ ምክንያት የማይደረድሩ ናቸው። ለአንድ ቀን ጠንክሮ መስራት ቀላል ነው። ለአንድ ሳምንት ዲሲፕሊን መያዝ ቀላል ነው። ነገር ግን አሸናፊዎቹን ከሌላ የሚለያቸው ለህይወት ዘመናቸው ጸንተው ይቆያሉ። አንተም ማድረግ ያለብህ ይህንኑ ለጥቂት ቀናት ወይም ለጥቂት ወራት አይደለም፣ ለዘላለም። ምክንያቱም ስኬት አንድ ጊዜ የሚከሰት ኩነት ሳይሆን የህይወት ዘይቤ ወይም ላይፍ ስታይል ነው። ስለዚህ በቆራጥ ውሳኔና በመጽናት ህልምህን እውን አድርግ። እንግዲህ ምርጫ የምታደርግበት ጊዜ አሁን ነው። መጠባበቁን ትቀጥላለህ? ምክንያት መደርደሩን ትቀጥላለህ? ህይወት በስምታ እንዲያልፍ ትፈቅዳለህ ወይስ ትነሳለህ? መድረስ የምትፈልግበት ቦታ ለመድረስ ማንኛውንም ዋጋ ለመክፈል ለአንዴና ለመጨረሻ ጊዜ ትወስናለህ። ስለዚህ በቆራጥ ውሳኔና በመጽናት ህልምህን እውን አድርግ። በሚያልሙትና በሚያሳኩት ሰዎች መካከል ያለው ልዩነት ይኸው ነው። አንዱ ምክንያት ይደረድራል፣ ሌላው ግን እርምጃ ይወስዳል። አንዱ መነሳሳትን ወይም ሞቲቬሽንን ይጠብቃል፣ ሌላኛው ግን ዲሲፕሊንን ይፈጥራል። አንዱ ህይወት እንዲመራው ይፈቅዳል፣ ሌላኛው ግን ህይወቱን ይቆጣጠራል። አንተ ከየትኛው ወገን ልትሆን ነው? መልሱን ቀድሞኑ ታውቀዋለህ። አሁኑ ጀምርና በቆራጥ ውሳኔና በመጽናት ህልምህን እውን አድርግ። ወደፊት ሂድ፣ ወደ ኋላ አትመልከት። አስታውስ፣ ዓለም ውጤትህን እንጂ ምክንያትህን አትሰማም። ሂድና ውጤት አምጣ። ይህ መልእክት ህሊናህን ቀስቅሶት ከሆነ ዛሬ ጀምራለሁ ብለህ ኮሜንት ላይ ጻፍ። ይህ ለራስህ የምትገባው ቃል ይሁን። ለጓደኛ ይህንን ቪዲዮ ላክለት። ሰብስክራይብ አድርገህ የዚህ የጥቂቶቹ ወሳኝ ሰዎች ቤተሰቡን። መልካም ቀን ይሁንልህ።